ኢየሱስ ጌታ ነው እመን ትድናለህ ይለኛል። ኧረ እሱም አይገባኝም። ታዲያ ኢየሱስ ይተኛ ያንቀላፋ ነበር ከተባለ ምንድነው እሺ አምላክነቱ? አሁንም ያው የተለመደው መልስ ከተሰጠን የተኛው ያንቀላፋው በላ ጠጣ ተብሎ ቅድም ሲገለጽ የነበረው ሁሉ ሰው በነበረበት ዘመኑ ነው ካሉን ታዲያ ምንድነው የኛና የናንተ ክርክር? እኛም እኮ ሰው ነው የምንለው እንላቸዋለን። ኖ ተሳስታችኋል፣ እሱ ፍጹም ሰው ፍጹም አምላክ ነው ይሉናል። በመጀመሪያ ደረጃ ፍጹም ሰው ፍጹም አምላክ የሚል የመጽሐፍ ቅዱስ ጥቅስ የለም። አንድ ሁለተኛ ትርጉሙ ሳይጋጭባችሁም ወይ ነው የምንላቸው። እንዴት ካሉን ፍጹም ሰው እኮ ማለት አምላክ አይደለም ማለት እኮ ነው ትርጉሙ ራሱ። ስለዚህ አንቺ የበግ በግ ነሽ ማለት ነው አይደለ? የአብርሃም በግ ብሏል። ያ እግዚአብሔር በግ ነው። እንደገና ደግሞ እኛንም በጎች ብሏል። ስለዚህ አንቺ የበግ በግ ነሽ ማለት ነው አይደለ? ነው የበግ በግ ብሎ ነገር የለም። በግ አንድ ነው። የበግ በግ ብሎ ነገር የለም። እሱ የአብርሃም በግ ነው። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ይላልና ከዛ በኋላ እሱም የእግዚአብሔር በግ ነው። አንቺ ደግሞ የኢየሱስ በግ ነሽ አይደለ? ኢየሱስ የእግዚአብሔር በግ ነው። አንቺ ደግሞ የኢየሱስ በግ ነሽ አይደለ? አዎ። ስለዚህ የበግ በግ ነሽ ማለት ነው። ይሁን ነኝ ግን ጌታን አንተ ማለት ነው እውነት ስትናገር በጣም ታስከፋለህ ክርስቲያኖችን። እንደዛ አይሆንም። በዚህ አይከደድ እልህ ታስገባለህ እንጂ ሰውን ይልካን እኔ ከኡስታዝ ጋር ቅድም ስናወራ እየተማመንን እንዲህ ነው እየሳቅሽ እየተወያየሽ ዘና ፈታ ብለሽ እየሳቅሽ እየተዝናናሽ ደግሞ ታስከፋለት ያለሽ ያንቺ ደግሞ ከፋ ይባሰ። ኧረ ኡስታዝ ታዲያ የበግ በግ ብለሽ ሲለኝ አሜን ብዬ ልቀበል እንዴ? ኡስታዝ እርሶ የሚተዋ ታዲያ እንዴ የበግ በግ ነሽ እኮ አለኝ። አሁን የበግ በግ አለ ወይ በግ ነሽ ብሎ ዝም ቢል ምን አለ? ነኝ እኮ አልሽ አንቺ ራስሽ ነኝ እኮ ነኝ መሽከርከር ጌታ ነኝ በግ ነኝ የክርስቶስ በግ ነኝ። በቃ ማን እንደሱ አትዩም እንዴ ታዲያ ምን አጨቃጨቀሻል? አዎ ልክ ነህ አትዩ። ኡስታዝ የጌታን ግን ለአንተ ቢግ ሪስፔክት አለኝ በእውነት። አንተ ግን አይምሮ አለ ጭንቅላት አለ። መጽሐፍ ቅዱስ የተጻፈው በምን ቋንቋ ነው? መጀመሪያ ልታውቅ የሚገባው በአማርኛ አይደለም። ይተዋል አይደለ? በዕብራይስጥ ነው የተጻፈው። በዕብራይስጥ ከሆነ ሄደህ ዕብራይስጡን ራስህ ከፍተህ እየው። ተተርጉሞ ከሰጡ ሄድና ዕብራይስጡን ከፍተህ እየው። እኔ ምንም አልጨምርም አልቀንስም። ሙሴን ከራሱ የሚጨምረው ነገር የለም። እውነት እውነት እላችኋለሁ እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬ ቅን ነው ከገዛ መጽሐፋችሁ እንጂ ከራሴ አይደለም እንጂ። ዳሩ ግን ትምህርቴ ከመጽሐፋችሁ እንጂ ከራሴ አይደለም። እውነት እውነት እላችኋለሁ ይሄን ብትቀበሉ እናንተ ብፁዓን ናችሁ። እውነቴን ነው የምላችሁ። እዚያ ዕብራይስጡን ሄደህ አንተ እኔ ቁጥርና ምዕራፍ ብቻ ነው የምሰጥህ። እኔ እንዳማልከፍትልህም አንተ ራስህ ከፍተህ እንድታየው ኢዮብ ምዕራፍ 22 ቁጥር 21 ላይ ሄደህ የዕብራይስጡን ከፍተህ ወደ አማርኛ ቀይረው፣ ወደምትፈልገው ቋንቋ ቀይረው። እስሊም ብሎ ቃል በቃል ተቀምጧል። ይቃል ያን ነው የምመክራችሁ። Copy link, repost, follow. እግዚአብሔር ከእስራኤል ብቻ ነው አይደል ነብይ ስልክ የነበረው ሌላ አያውቅም። ኦኬ አሁን የግብፃውያን አንዴ የግብፃውያን ኦርቶዶክስ አቤት እግዚአብሔር ከእስራኤል ውጭ ሌላ ነብያትን ይልክ ነበር? አዳምጥና መጀመሪያ እኔ ጥያቄ ነው ልጠይቀህ የገባሁ። እኔ ተመልሳ ጠይቅ። እኔ አሁን የግብፅ ኦርቶዶክስ አረብኛ ተናጋሪ ነው አይደል? ጥያቄን ጨርስና እኔ መመለስ ጀምርልሃለሁ። ኦኬ የሶሪያና የግብፅ ኦርቶዶክስ አረብኛ ነው የሚጠራው እና አንተ ከመምጣት ቁርአኑ ከመምጣት በፊት መሐመድን ከመምጣት በፊት ፈጣሪያቸው ምን ብለው ነው የሚጠሩ በአረብኛ? አላህ ብለው ነው የሚጠሩ አይደል? ኦኬ ይሄ የአረብኛ ቋንቋ እንጂ የአጠቃላይ የሙስሊም ስም አይደለም። እዚህ ጋር እንጓባልናል። ማስረጃ አጣህለት ለምን ትናገረና ክፈት አይደለም ክፈት ማስረጃ ያው ክፈት ዳውር ክፈት ይላል እንዴ? ክፈት ያ ትልቁ ላይ ነህ ለምታወራ
ክፈት ይላል እንዴ? እንዲህ በድፍረት የምትናገረው በጨበጣ ለምታወራው ነው አይደለ? አንተ ለማስረጃ ለምትባለው ማምጣት ለማትችለው አይከብድም? ክርስቲያኖች ዝም ብላችሁ እኔ እኮ እያልኩ ያለው ጥያቄ አይደለም። አረብኛ የሙስሊም አላህ ማለት የሙስሊም ብቻ ነው ብለሃል አይደል? አላልኩም። ኦኬ። እና ለምን በራስ ቋንቋ ብትጠራው እግዚአብሔር አይሰማም? ክፈት አሁን ለተናገርከው ማስረጃ ወጣ ወይ? ካላወቅህ ጠይቅና ልመልስልህ፣ ወይ ላስተምር ካልክ ደግሞ ማስረጃ እያወጣ አስተምር። ምረጥ። ምትከፈለም ማስረጃ ዝም ብለህ በጨበጣ ልታወራ ከሆነ ያጣኸው ጥያቄ ጠይቅና እንመልስልህ። ወገናችን አይ ላስተምር ነው ካልክን ደግሞ ያው ትልቁ ላይ አድርጌሃለሁ እኔ ትንሿ ላይ ሆኛለሁ። ከፍተህ አስተምረን። ያው በግነ ላስተምር እኔ ጥያቄን ልጠይቅን የመጣው ጥያቄ ጠይቅና ጨርስና ከዚያ በኋላ ታዳምጣለህ መልሱን። ኢንሻአላህ ጠይቅ። በቃ እኔ ጠየቅኩ። ፈጣሪ አሁን አንተ በራሱ ቋንቋ እግዚአብሔር ብሎ ብትጠራ ነው ወይስ አላህ ብለህ ነው? አላህ የግብፃዎቹን ይጠቀሙታል ብለሃል፣ የሶሪያን ኦርቶዶክስ ይጠቀሙታል፣ የክርስቲያኖች የሙስሊም ብቻ አይደለም ብለሃል አይደል? ጨረስክ? ልመልስ ከዛ እንዳታቋርጥ። ኦኬ እሺ። በቋንቋ እግዚአብሔር ብለህ ብትጠራው አላህን አለኝ። በቋንቋ የእግዚአብሔር ነው ያለህ ማን ነው? ያለህን ስም የኢትዮጵያ ክርስቲያኖች ብቻ ተለይታችሁ ለአምላክ ስም አውጥታችሁለታል፣ እግዚአብሔር ብላችሁታል። ማን ነው እግዚአብሔር ነው ያላችሁ? ሌላ ሀገር ስሙ አይጠሩም ማለት ነው እግዚአብሔር? በፍጹም የሚጠሩበት የለም። ማለት ማስረጃ ማውጣት ይችላል። በእንግሊሽ ምን ብለው ነው የሚጠሩት ፈጣሪያቸው? እግዚአብሔር ብለው አይጠሩም። እና ምን ብለው ነው? በራሳቸው ቋንቋ አይደለም የሚጠሩት? አዎ እንጂ እግዚአብሔር ተብሎ የሚጠራው ለምን አንተ በራስ ቋንቋ መጥራት አቃተህ? በእኛ በቋንቋችን ማን ብለን እንጥራው? አምላክ አላህ ስብሐነ ወተዓላ በቋንቋችን አንጠራውም እኛ? የለም በአረብኛ ነው የሚጠሩት። ለምን ጥያቄ ለምን አትጠይቀንም? እንደሱ የለም ከማለት በፊት አሁንም ማስረጃ በጠይቀን የለም። እኔ እኮ አይቻለሁ እኮ ፈጣሪ ብዙ ሰዎች ጠይቄያለሁ፣ አላህ ብለን ነው የምጠራው አለ እኮ። አላህ የሚለው ቆይ የምን ቃል ነው? የአረብኛ ቃል። ማን ነው እንደሱ ያለ? ማስረጃ ስጠን። ነው የአረብኛ ቃል ነው። አረብኛ ጭራሽ አረብኛ ያስተዋሩ ነው። እኔ ግብት ቅዱሳኖች የት ጋር ላይ አረብኛ ቃል ነው? ማን ያለ እኮ ራስህ መጀመሪያ ምን አልክ? ግብጾቹን በአረብኛ ሲል አላህ ብለሃል አይደል? ማን ብለው ይጠሩታል? እና የአረበኛ ቃል ነው የሚለው ሰማይና ምድር ናቸው። አላህ የሚለው በአረበኛ ምንድን ነው ብዬ ነው ትርጉሙን ነገር ያለው ይቀደም እኮ ቃሉ እኮ አረብኛ ነው እኮ ብያለሁ። አንተ አልከኝ እንደሱ። ማስረጃህ ምንድን ነው? እኔ ጥያቄ ታሳየናለህ። አሁን ትልቁ ላይ አድርገህ ከቁርአን አረበኛ ቃል እንደሆነ አላህ የሚለው የአረበኛ ቃል እንደሆነ። አው አረብኛ ነው። ማስረጃ ምንድን ነው? ከፍተህ አሳየን። አሁን ትልቁ ላይ አድርገህ ትከፍታለህ ወይንስ ዝም ብለህ ነው አሁን በጨበጣ የምታወራው? የምን ጨበጣ ነው? እሺ ካለት እንደሱ ከሆነ ወጣ እናሳየን። ያው መጽሐፍ ላምጣዎች ሄኖክ ወጣ የጌታ ሰው። እንደውም እግዚአብሔር ከአንድ በላይ ማግባትን ደንግጓል። ምን ትያለሽ? ምናሳይሽ? እግዚአብሔር አንድ ሰው ሁለት ሚስት ቢኖሩት በምን ሁኔታ ሁለቱን ማስተዳደር እንዳለበት ሕግና ስርዓት አውጥቷል። ላሳይሽ ማስረጃ። እስቲ ለምና ላይ ስላለው ትዳር ነው ማለት እንዴት ነው? እኔ ክርስቲያን ነኝ፣ ግን በቃ አንድ ስጋ ይሆናሉ ነው የሚለው መጽሐፍ ቅዱስ ላይ። ባልና ሚስት ሲጋቡ አንድ ስጋ ነው የሚሆኑት እና መለያየት ራሱ የለባቸውም። ካልሞተ በቀር ሌላ ማግባት እንኳን አይፈቀድም። እና እንዴት ነው 4 5 ሲሆን እንዴት ነው የሚሆነው? በመጀመሪያ ካነጻጸርሽ የግዴታ እንድናነጻጽር እንትን እያልሽን ነው። መጽሐፍ ቅዱስ ላይ ከአንድ በላይ ማግባት ኃጢአት ነው ወይንም ከአንድ በላይ ማግባት ዝሙት ነው ተብሎ የተገለጸበት ቦታ የለም። እንደዚህ የሚል የለም። እንደ እስልምና ከመጣ ለማስተዳደር አቅም ካለው ያግባ። አንድ ሲያገባ ይዛኔ አቅም ሊኖረው ይገባል ሁላ። ከሌለው አይፈቀድለትም አንድ ማግባት ራሱ። ከአንድ እንጀምርና ማለት ነው። አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ወልየስተዕፊፍ الذين لا يجدون نكاحا حتى يغنيهم الله من فضله። እነዚያ ለማግባት አቅም የማይኖራቸው ሰዎች አላህ ከትሩፋቶች እስኪያብቃቃቸው ድረስ ተጋብቻ ይቆጠቡ እያለ ይናገራል። ይህ አቅሙ ሳይኖረው ሊያገባ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ?
ያ ማዕሸረ ሸባብ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ አሉ። እናንተ የወጣት ስብስቦች አሉ ወንዶችን ሲያናግሩ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ። ካልቻለስ ማግባት አይችልም። አንድ ራሱ አይፈቀደለትም አቅሙ ከሌለው። ወመን ለም የስተጢዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃእ አሉ። የማግባት አቅምና ችሎታ ከሌለው ደግሞ እንዳያገባ ሰው ጾምን ይጹማል። አያችሁ አይደል? ምክንያቱም ይሄ ሰው የሰውን ህይወት በራሱ ላይ ጨምሮ አምጥቶ ማጨናነቅ የለበትም እና ሴት ልጅ ወጥቷል አይደል? የማስተዳደር አቅሙና ችሎታ ሲኖረው ጊዜ ነው። አንድ ሁለተኛ ለማግባት እንዲሁ በጣም ከባባድ የሆኑ መስፈርቶች አሉት። እነዚህም መስፈርቶች ካሟላ ነው የሚፈቀድለት። እነዚህ መስፈርቶች ካላሟላ አይፈቀድም። አንደኛ የማስተዳደር ችሎታ፣ አሁንም ሁለቱንም ሊኖረው ይገባል። ሁለቱንም የማስተዳደር ችሎታና አቅሙ ሊኖረው ይገባል። ፍትሃዊ መሆን አለበት። ሁለተኛው መስፈርት ፍትሃዊ ካልሆነስ፣ ለምሳሌ አንዳንዱ ሰው ሁለተኛውን በሚያገባ ጊዜ አንደኛውን እንደሌለች አድርጎ ይተዋል። ለዚህ አይፈቀድም። አላህ ከልክሏል። በቁርአን ላይ ሲናገር ምን አለ? ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ነገር ግን ፍትሃዊ ያልሆንም ብላችሁ ከፈራችሁ አንዲት ብቻ አግቡ ብሎ ቃል በቃል ተናግሯል። አንዲት ብቻ ብሎ የፈለገ ሚሊዮነር ብትሆን ፍትሃዊ መሆን ካልቻልክ በሚስቶች መካከል አይፈቀድልም ሁለተኛ ማግባት። ይሄ ነው ትዳር ሳስብ እኔ አንድ ስጋ ማለት ወንድና ሴት በሚተኙ ጊዜ አንድ ስጋ እንደሚሆኑ ነው። እና 4 ሴት ሲሆን እንዴት ነው ማለት ትዳር እንዴት ነው በእናንተ? ከአንድ በላይ ማግባትን የሚከለክል አንቀጽ የለም እያልኩሽ ነው። መጽሐፍ ቅዱስ ላይ ከአንድ በላይ ማግባት ኃጢአት ነው ተብሎ የተገለጸበት ቦታ ነው። ወይንም ከአንድ በላይ አታግቡ ብሏል እግዚአብሔር። አግቡም አላለም። በእርግጥ ግን አንድ እንድናገባ ደግሞ የሚነግሩን አንቀጾች ደግሞ አሉ። አንድ መሆናቸው ለምሳሌ ማስረጃ ነው። እንደውም እግዚአብሔር ከአንድ በላይ ማግባትን ደንግጓል። ምን ትያለሽ? ምናሳይሽ? እግዚአብሔር አንድ ሰው 2 ሚስት ቢኖሩት በምን ሁኔታ ሁለቱን ማስተዳደር እንዳለበት ሕግና ስርዓት አውጥቷል። ላሳይሽ ማስረጃ። አንድ ኢብራሂም አላት አንድ ሰው 2 ሚስቶች ቢኖሩት ብሎ እግዚአብሔር ያወጣው ሕግ አለ። ያው አንድ ወደ ላይ ከፍ አድርገው ያው አንብቦ ይብሮ አንብቦ ከመጀመሪያው ለጀመረላት እሺ ምን ይላል መሰለሽ? ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች 2 ሚስቶች ቢኖሩት ለእርሱም የተወደደችው ደግሞ የተጠላችውን ልጆች ቢወልዱ አለ። በኩሩም ከተጠላችው ሚስት የተወለደውን ልጅ ቢሆን አለ። ስለዚህ ለልጆቹ ከብቱን የሚወርስበትን ቀን ከተጠላችው ሚስት ከተወለደው በኩር ማነው ዘንድ አይገባውም ማለት አይገባውም። ስለዚህ ነገር ግን ከከብቱ 2 እጥፍ ለእርሱ በመስጠት ከተጠላችው ሚስት የተወለደውን ልጅ በኩር እንደሆነ ያስታውቃል። የኃይሉን መጀመሪያ ነውና በኩሩን የእርሱ ነው አለ። ስለዚህ እግዚአብሔር አንድ ሰው 2 ሚስቶች ቢኖሩት እንዴት አድርጎ ፍትሃዊ አድርጎ ማስተዳደር እንዳለበት ይናገራል። እኔ ኢየሱስን ተቃውሞ አላውቅም። አምላኬ ነው፣ ፈጣሪ ነው። አንተንም ፈጥሮሃል። እዚህ ውስጥ ያሉን ሁሉ የፈጠረ ነው። ላሳይህ እችላለሁ በመረጃ። ኢየሱስ ክርስቶስ ስለ ራሱ ሲናገር አምላክ አለኝ ብሏል። አንቺ ክርስቶስን ትቀበያለሽ? ይሄን አምላክ አለው ብለሽ ታምኛለሽ ወይስ የእርሱ አባቱ ነው? አልጠየኩም። ስለ አባትና ስለ አጎት ስለ አክስት ሳይሆን ስለ አምላክ ነው። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ አምላክ እንዳለው አላስተማረም። አምላኬና አባቴ እያለ ግን ተናግሯል። አላስተማረም። ያላስተማረውን አስተማረ አትበል። አታስት። እስኪ አታስት። እንደው ለምን እንደምታስት አላውቅም። አንተ እኮ ነህ ዮሐንስ ወንጌል ዮሐንስ 1 እኮ የተላከው መንፈስ አንተ ነህ እንድታስት የመጣ ወጋው። ራስህ ይፍረስ። አዳንቺ ይኸውልሽ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ሲያስተምር ሲናገር ወደ አምላኬ አድርጋለሁ ብሎ ተናግሯል አልተናገረም? ማይሙት ነሽ ብሏል። ያ ብሏል። ግን እኮ በስጋው ነው አልኩህ እኮ። በእናንተ አንድ ጊዜ ኢየሱስ ክርስቶስ ወደ ያዳመጥኩ ነው። አምላኬ ያለው ማንን ነው ነው ጥያቄ። አባት ተብሎ የተጠራው በመጽሐፍ ቅዱሳችን አብ ነው። በጣም ጥሩ። ስለዚህ አብ አባት ተብሎ ተጠርቷል። ስለዚህ ለኢየሱስ ክርስቶስ አብ አምላኩ ነው ማለት ነው አይደለም? ያ ወልድ አባቱ ነው እንጂ አምላኩ አይደለም። አባቱ
እግዚአብሔር ኢየሱስ እኮ እግዚአብሔር እኮ ነው። ምን ሆነሃል? እግዚአብሔር እኮ ነው ኢየሱስ ክርስቶስ። እሺ አምላኬ የሚለው ማን ነው ስለሽ አብን ነው አልሽ። ስለዚህ ለኢየሱስ ክርስቶስ አብ አምላኩ ነው ማለት ነው አይደለ? መጽሐፍ ቅዱስ ላይ እኮ ብለዋል። እዛ ጋር እኮ አምላኬና አባቴ ብለዋል። ግን አባት ነው። በመጽሐፍ ቅዱስ ደግሞ አብ መለኮትን ነው የሚያሳየው። ገባህ? መለኮታዊ ኢየሱስ ክርስቶስ ደግሞ በምድር ላይ ስጋ ስለለበሰ አይ ላስረዳ፣ ቆይ ላስበክ ትንሽ። ምን ሆነሃል አንተ እንዴ? አዳምጥ እንጂ ኢየሱስ ክርስቶስ ደግሞ ስጋ እንደመልበሱ መጠን ወልድ እንደመሆኑ መጠን የግብር ስራ እንደመስራቱ መጠን ስጋን ለብሷል። ስለዚህ ልጁ ወልድ አባቱ ነው አብ ማለት ነው። ስለዚህ አምላኬና አባቴ ብሏል እንጂ አምላክ እየለያየህ እኮ ነው። አሁን እኮ ሁለት አምላክ አደረጋችሁ እናንተ። ገባህ? እናንተ አስተምሩ። ጥያቄ አምላክ የሚለው ማንን ነው ስለሽ ከእርሱ ከኢየሱስ ሌላ አብን ነው። ጥሩ። ስለዚህ ኢየሱስ ክርስቶስ አምላክ አለው። ማን ይባላል? አብ ይባላል። አለቀ። ኤፌሶን ምዕራፍ 1 ቁጥር 3 የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? አዎ ጎበዝ። ያየህ መለኮት ማለት ነው። የአብ ይባረክ ማለት ነው። እግዚአብሔር ይመስገን። ስለዚህ ሃሌሉያ እሱ ነው አምላክ አለው ማለት ነው። አብ አምላኩ ነው አይደል? ለምንድን ነው አንተ ከዛ ጋር በቃ አብ አምላክ ነው ኦኬ የአብን አምላክነት ትቀበላለህ? አንተ ትቀበላለህ? እሱ አይደለም ሳይሆን ለኢየሱስ አምላክ ነው። ኦኬ ይሁንልህ። ኦኬ ለአንተ ይሁንልህ፣ ግን ትቀበለዋለህ? አንተ ትቀበለዋለህ? ንገረኝ እስኪ። ሳይሆን አንቺ ቆይ ራስ ነው። ስለዚህ አንቺ የምታመልኪው አምላክ ኢየሱስ ለራሱ አምላክ። ቴዲ የጌታ ሰው የዛሬው ቀን ያንተ አይደለም። እኔ ስለ አንተ ጸልያለሁ። ግን አሜን በል። እጆችን ወደ ጸልይ። ቆይ ለምንድን ነው የምትጸልየው? መጀመሪያ እየተደማመጥን ኢየሱስ አምላክ ነኝ ያለበት ቦታ ብዙ አለ። አየህ አይደለ? ነገር ግን አሁን እንደሱ ያለበትን ልታምጥ አልቻልክም። ጭራሽ እንዳውም ያመጣኸው ጥቅስ አምላክ እንዳልሆነ በግልጽ የሚያሳይ ነው። እነሆ ሙቼ ነበር አምላክ እንዳልሆነ አምላክ እንዳልሆነ የሚያሳይ ጥቅስ ነው ያመጣኸው። አመሰግናለሁ። አሁን ላስረዳ። እነሆ ሙቼ ነበር ያለው ማን ነው? ኢየሱስ አይደለ? ቆይ ኢየሱስ ነው ሞቼ ነበር እዚህ ቦታ ልል የፈለገበት ምክንያት መጀመሪያ ኢየሱስ ነገርከኝ አይደል? ጥቅሱን እኔ ደግሞ ልጠይቅህ። ነገርከኝ እኮ አዳመጥኩህ አይደል? አሁን ደግሞ ጠይቀኝ። እነሆ ሙቼ ነበር ያለው ኢየሱስ ነው አይደለ? አምላክ ይሞታል አይሞት? አምላክ ይሞታል አይሞት? ስለ ጣታችን ሞቷል። እሱ ስጋ ለብሶ ነው የሞተው። ለምን አይደለም ጥያቄ። አምላክ ይሞታል ወይንስ አይሞትም? አምላክ አይሞትም ጌታ ሰው። ስለዚህ አምላክ አይደለም ኢየሱስ ማለት ነው። ሙቼ ነበር አለ። ለምን? ቆይ መጀመሪያ ነግሬ ነበር። ኢየሱስ ፍጹም ሰውና ፍጹም አምላክ ብዬ ነግሬ ነበር እኮ። መጀመሪያ እሱን አስብ። አንድ ጥቅስ ብቻ ነው የምትይዙት እናንተ። አይደለም እንደሱ ምን መጽሐፍ ቅዱስ ላይ የለም። አልቻልክም። አምላክ ይሞታል ወይ ስለ አይሞትም አልከኝ። እውነት ነው አምላክ አይሞትም። አይሞትም። አዎ አይሞትም። ኢየሱስ ሞቷል ካልክ አምላክነቱን በቃ እርሳው። የሚሞት አምላክ የለምና። ለምን ሞታን? ኢየሱስ ፍጹም ሰውም ፍጹም ሰውም ፍጹም አምላክም ነው ኢየሱስ። አንተ የወሰድከው ፍጹም አምላክነቱን ነው። እሺ አዳም ችግር የለውም። እሺ አሁን ስለዚህ አምላክ እንዳልሆነ ተረዳን። እሺ አሁን አንተ ሐሳብህ ምንድን ነው? የሞተው በስጋው እንጂ በመለኮቱ አይደለም ነው አይደል? ክርስቶስ የሞተው በስጋው ነው በመለኮቱ አልሞተም የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ቴዲዬ፣ ቴድነት፣ ቴዳለም፣ ቴዳ ቴዲ የጌታ ሰው የዛሬው ቀን ያንተ አይደለም። እኔ ስለ አንተ ጸልያለሁ። ግን አሜን በል። እጆችን ወደ ጸልይ። ቆይ ለምንድን ነው የምትጸልየው? መጀመሪያ እየተደማመጥን